የብሬክስ ሀበሻ ወንድም ቴዲ ራያ ህይወቱ አልፏል። የብሬክስ ሀበሻ ቴዲ ራያ ህይወቱ ያለፈው በስደት ሀገር በሳውዲ አረቢያ ሪያድ በሰው እጅ ነው ህይወቱ ያለፈው። እንግዲህ የቴዲ ራያ ህይወት ከህልፈቱ በኋላ ብሬክስ ሀበሻዊ የተለያዩ መግለጫዎችን እየሰጠ ይገኛል። በእርግጥ ነው የደረሰባቸው ነገር በጣም ከባድና የሚያሳዝን ነገር ቢሆንም እንግዲህ የሚዲያ ሰዎች ስለሆኑ ቴዲ ራያም በጣም የሚያሳዝን ልጅ ነው። የሚዲያ ሰው ነው ቴዲ ራያም። ብሬክስ ሀበሻዊም እንደሚታወቀው የሚዲያ ሰው ነው። እንግዲህ ብሬክስ እሱ ካስተላለፈው መልእክት በኋላ ነው እንግዲህ ሁሉም ሰው ሀዘኑን እየገለጸ እንዲሁም ደግሞ የተለያዩ መላምቶችን እያደረጉ ያሉት እሱ ህይወቱ የቴዲ ራያ ህይወቱ ማለፉን ከተናገረ በኋላ ነው። ከዛ በኋላ ግን እንግዲህ በቴዲ ራያ ህልፈት ምክንያት በጣም ያልሆኑ ፎቶዎች እየተለጠፉ ይሄ ነው ድርጊቱን የፈጸመው ይሄ ነው ያደረገው እየተባለ እነሱም ሀዘናቸውን መወጣት ስላልቻሉ ብሬክስ ሀበሻዊ የወንድሙን ህልፈት የጓደኛውን የአብሮ አደጉን ህልፈት ከሐሙስ ዕለት ጀምሮ እንዴት እንደነበረ እንግዲህ በጽሁፍ አዘጋጅቶ ወደኛ አድርሶናል። ያው ያለበትን ነገር ሁላችንም እናውቃለን። ከባድ ነገር ላይ ነው ያለው። ቢሆንም ግን ግዴታ ደግሞ ህዝቡ ማወቅ አለበት። የተሳሳተ ሰው ደግሞ እየተጠቆመ እጃቸውን ወደዛ እየጠቆሙ ስለሆነ እንግዲህ ከሐሙስ ዕለት ጀምሮ የነበረውን የቴዲን ሁኔታ ራሱ በፌስቡክ ፔጁ ላይ ከትቦታል። አንዳንድ ቃላቶችን ያው ዩቲዩብ ስለማይፈልግ እነሱን ቃላቶች እየቀየርኩኝ ወደ እናንተ አቀርባለሁ ሙሉን ማለት ነው። ይህንን ቪዲዮ ላይክ በማድረግና የተሳሳተ መረጃ ለሚያስተላልፉት እህት ወንድሞቼ እንዲደርስ ሼር በማድረግ እንድትተባበሩን ስንል በትህትና እንጠይቃለን። ወደ መረጃው አልፋለሁ። ህልም የሚመስለው ለማመን የሚከብደው እውነት። ቴዲ ሐሙስ ለአርብ የሚያነጋ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 5 ሰዓት አካባቢ ስራ ቦታ ላይ ሆኖ ከጓደኛው ጋር ሲያወራ እንደነበር ጓደኛው ነግሮናል። እስከ ሌሊት 9 ሰዓት ድረስ ደግሞ ስራ ቦታ ሆኖ ከሚስቱ ጋር በስልክ እያወራ እንደነበር ነግራናለች። አርብ ወይም ጁማአ ቀን ስልኩ ሲደወል አይሰራም። ባለቤቱና ጓደኞቹ ሙሉ ቀን የቴዲ ስልክ አለመስራት አሳስቧቸው ተይዞ ይሆን እንዴ እያሉ ሲጨነቁ ብለው ሐሙስ ለአርብ የሚያነጋ ጧት አካባቢ ሪያድ ውስጥ መክረጅ 28 እስትራሃ ላይ በስለት ተወግቷል የሚል ወሬ ተሰማ። ይቅርታ እዚህ ጋር ትንሽ ድምጽ የሚቆራረጠው ያው ቀጥታ አባባሉን መግለጽ ስለማልፈልግ ነው። ያው ዩቲዩብ እንትን ስለማይል በስለት እንደተጎዳ ወሬ ተሰማ። ይህ ወሬ የነገረን እዛው መክረጅ 28 ሆኖ ቴዲ ነበረበት ከተባለው እስትራሃ አካባቢ በሌላ እስትራሃ ውስጥ የነበረ ሰው ሲሆን እንዲህ ሲል ቃል በቃል ነግሮናል። እኛ ያለንበት እስትራሃ ሆኖ በር ላይ የነበሩ ሰዎች እዛ አካባቢ ያለ ሌላ እስትራሃ ላይ ችግር እንደተፈጠረና ሰው እየሸሸ እንደሆነ መጥተው ነገሩን። እኛም እየሮጥን ወደ ውጭ ወጥተን ከዛኛው እስትራሃ እየሸሹ የሚወጡ ሰዎችን ምንድነው ብለን ስንጠይቅ የብሬክስ ቤተሰብ ቴዲ በስለት ጉዳት ደርሶበታል፣ ፖሊስ ከመጣ ሁሉንም ሰው ሊይዝ ስለሚችል ሁሉም እግሬ አውጭኝ ብሎ እየሮጠ ነበር። እኛም ተበታተንን ይላል። እኔም በነጋታው ይላል ብሬክስ ይህን ወሬ ሰምቼ በድንጋጤ ውስጥ ሆኜ እዛ ያሉ የሳውዲ መዋጥን ማለት የሳውዲ ዜጎች ማለት ነው ጓደኞቼ ጋር ደውዬ በቴዲ ደረሰ የተባለውን ችግር አስረድቼ የመንግስት ሆስፒታሎች ላይ እንዲያፈላልጉልኝ አደረኩኝ። እነሱም ስራቸውን ትተው በየሆስፒታሉ ቴዲን ፍለጋ ተሰማሩ። የሚያውቃቸው ፖሊሶች ጋር ፎቶውን እየላኩ ማጠያየቅ ቀጠሉ። አሁን ካሁን ቴዲ ሆስፒታል ውስጥ አገኘ ነው የሚል ዜና ስጠባበቅ በጭንቀት ውስጥ ሆኜ እየነዳው ወይም ድራይቭ እያደረኩ ያለ የሳውዲያዊ ጓደኞቼ ወደ ስልኬ ደወሉ።
እጄ እየተንቀጠቀጠ ስልኩን አንስቼ ሃሎ አልኩኝ። ድምፁ እየተቆራረጠ አሰላም አለይኩም አለኝ። ሰላምታው ሁሉ ረስቼ አገኛችሁት ወንድሜን አልኩ። የሱ ምላሽ እንዲህ ነበር፣ አላህ ይሶብርህ ብሬክስ፣ ቴዲ ተወፋ አለኝ። ምን ስለው ቴዲ ማት ወይም ደግሞ ቴዲ ሞተ የሚል ድምፅ ሰማው። ድራይቭ እያደረኩ ነበር፣ ራሴን አላውቅም። ሰማይና ምድሩ ተደበላለቀብኝ። መሪን መቆጣጠር አቃተኝ። ደግነቱ አጠገቤ አንድ ቤተሰብ ስለነበረ ድራይቭ ሳደርግበት የነበረው መንገድ በጣም ክራውድድ ስለነበር እንደምንም መኪናውን ዳር እንዳስይዝ አገዘኝ። አሁን ግን ቴዲ ሞተ የሚለው ንግግር ያልጠበቅኩት ስለሆነ አላሳመነኝምና ልቤ አላረፈም። አስከሬኑ አለበት ወደ ተባለ ቦታ አስከሬን ቼክ የሚያደርግ ሰው አሰማራው። ቴዲ ተወፋ የሚለው ድምፅ እውነት ነበር እና የቴዲ መሞት አረጋገጡ። ከነ ሙሉ ስሙ ጠርተው እሱ ሕይወቱ አልፏን አሉኝ። በዚህ ሰዓት ሰውነቴ ሁሉ ከቁጥጥር ውጭ ሆነ። ሰውነቴ እንዳለ በድን ሆነ። እግሬ አልታዘዝ አለ። ከተወሰነ ሰዓታት በኋላ ወደ ራሴ መመለስ ጀመርኩ። ከባድ ጭንቀት፣ ከባድ ፍርሃት ከፊቴ ተደቀነ። እሱም አሁን እንዴት ነው ለባለቤቱ የቴዲን ህልፈት እምናገረው? እንዴት ለቤተሰብ ቴዲ አልፏል ብዬ ላሳውቅ? እንዴት ለመሲ ልንገራት? እንዴት? ከዚህ ቀጥሎ ብዙ ልብ ሰባሪ ነገር ስለገጠመን ሌላ ጊዜ በተረጋጋ መንፈስ እመለስበታለሁ። የሆነ ሆኖ ቴዲ በጩቤ ሲመታ በቦታው የነበረ ሰው ስላላገኘን እንዴት፣ ለምን፣ በምን ልናውቅ አልቻልንም። ነገር ግን የሳውዲ ፖሊስ በካሜራ ተከታትሎ ይህንን ክስተት ሲፈጠር እዛ የነበሩና ህልፈቱን የሚያውቁ 2 ሰው በቁጥጥር ስር ማዋሉን ታውቋል። ህይወቱን እንዲያልፍ ያደረገው ሰው እንዳልተያዘና እየተከታተሉት እንደሆነ በተወሰነ መልኩ መረጃ ደርሶናል። ከዚህ ውጭ በሶሻል ሚዲያ ጓደኛው ነው ህይወቱ እንዲያልፍ ያደረገው፣ ወንድሙ ነው፣ በሴት ተጣሉ ወዘተ የሚለው ሐሰተኛ ወሬ ይዛችሁ በድርጊቱ ላይ የሌሉበት የልብ ጓደኞች ፎቶ በሚዲያ እየለጠፋችሁ በህመማችን ላይ ሌላ ህመም አትጨምሩብን ይላል ብሬክስ። ቴዲ ከሰዎች የሚደርስ ልጅ አይደለም። ቴዲ ከሳቁጭ ከአፉ ክፉ ነገር የሚወጣ ልጅ አይደለም። ቴዲ በአረብ ወይም በሌላ አካል ህይወቱ አላለፈም። ቴዲ በሀገሩ በወንዙ ልጅ ነው ህይወቱ ያለፈው። በቁጥጥር ስር የዋሉ ልጆች እየተናዘዙ ነው። ሙሉ የሬሳ ምርመራ ስላላለቀ ቀጣይ የሬሳውን ጉዳይ እየተከታተሉ ያሉ ሰዎች ስላሉ የደረሱበትን ያሳውቀናል። ቴዲዋ ደምህ ይፋረዳቸው፣ የጎዳህ ይጎዳ የኔ አመለሸጋ፣ አንተ ነፍስህ ይማር ይላል ብሬክስ ሀበሻዊ ማለት ነው። እንግዲህ ይህንን ይመስላል ብሬክስ ያስተላለፈው መልእክት። ያው እንደነገርኳችሁ ብዙ የተለያዩ ሰዎች አሉ። ሁላችንም በብዛት የሚባል ሰው እያየው ይገኛል። እናንተ ደግሞ ከድርጊታችሁ እንድትቆጠቡ። የደረሰበት ነገር በጣም ከባድ ነው። ያጡት ወንድማቸውን ነው፣ አብሮ አደጋቸውን ነው። ለቤተሰብ ወንድ ልጅ እሱ ብቻ ነው ለእናቱ። ስለዚህ ቴዲ ራያ ህልፈቱ ቢያሳዝንም ግን አንዳንድ ሰዎች የልብ ጓደኛውን ፎቶ ለጥፋችሁ በብዙ እያየውኝ ነው እና ባካችሁ ተጠንቀቁ። የብሬክስ መልእክት ይህንን ይመስላል። እሱን እንግዲህ የምትሰሙ ማገዝ የምትፈልጉ ይህንን ቪዲዮ ሼር እያደረጋችሁና ሌሎች ደግሞ እየሰሩ ካያችሁ እባካችሁ አስተያየት ጻፉላቸው፣ መልእክት አድርሷቸው። ተረጋጉ። ህግ የያዘው ጉዳይ ስለሆነ ህግ ይሄ ነው ብሎ እስከሚያወጣ ድረስ ህግ ራሱ እስከሚያስተካክለው ድረስ በሌላ ሰው ላይ ጣታችሁን መጠቆም አቁሙ እላለሁ። ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ሰላም ሁኑልኝ። እግዚአብሔር አምላክ ወጥቶ ከመቅረት ይጠብቀን።